ለምንድነው ማታ ማታ ማጥናት ያቃተን ብዬ ብዙ ጊዜ ራሴን እጠይቅ ነበር። ለካ እነዚህን ነገር ሞር በስራ ስላልተገበርኳቸው ነበር። ስፔሻሊ ተማሪዎች ሆናችሁ ማታ ማታ ማጥናት የሚፈልጉ ተማሪዎች ካላችሁና ማታ ላይ ማጥናት የሚከብዳችሁ ተማሪዎች ካላችሁ እመኑኝ በዚህ ቪዲዮ ሊትራሊ ያን ነገር ትቀርፉታላችሁ። ማታ ማታ ላይ ፕሮዳክቲቭ የሆነ ያጠና መንገድ እነግራችኋለሁ። ያን ብትከተሉት 100% አይ አም ሹር የምነግራችሁ ማታ ማታ ማጥናት በምንም ተአምር ለእናንተ አይከብዳችሁ ማለት ነው። ቀጥታ ወሬ አላብዛ፣ ወደ ቪዲዮ ልለፍ። የመጀመሪያውና አንደኛው ነገር ላይት በምንም ተአምር የማልደራደርበት ነገር ቢኖር ይሄ ነው። በፊት ማታ ማታ ሳነብ ስፔሻሊ ፒዲኤፍ ነበር ማነበውና ወይ በፒሲ ወይ በስልክ ነው ማነበውና ልክ መኝታ ክፍል ከገባሁ በኋላ መብራቱን አጥፍቼ ነበር ማነበውና ኦልሬዲ 30 ደቂቃ ወይ 40 ደቂቃ ማነብ ነው። ከዛ በኋላ ደክሞኝ በቃ ወዲያው እንቅልፍ ይወስደኝ ነበርና ለምንድነው ብዬ ብዙ ጊዜ ጠይቅ ነበር። ለካ የተሻወርኩት እዚህ ጋር ነው። ላይት ከሚባለው በላይ ጥናታችሁ ላይ ሞር ኢንፍሉዌንስ ያደርጋል። አንድ ጥያቄ ልጠይቃችሁ። ለምንድነው ላይብራሪ የምትገቡት? ኢንቫይሮንመንቱ አሪፍ ስለሆነ፣ ብዙ አጋዥ መጽሐፍ ስላሉ፣ ደስ የሚለዎች ጓደኞቻችሁ ስላሉ፣ እዛ ስታጠኑ ስለሚመቻችሁ፣ ወይስ ዋቴቨር ሌላ ምክንያት ሊኖራችሁ ይችላል። ግን እመኑኝ ልብ ብላችሁ ካያችሁ አብዛኛው ጊዜ የምታጠኑበት ላይብራሪ ፎከስ አድርጋችሁ የምታዩት ከሆነ ብዙ መብራት ነው ያለው ላይት የሚሰጥ፣ ብዙ ደግሞ መስኮቶች ናቸው ያሉት ብርሃን የሚያስተላልፍ። እስቲ አንድ ቀን አስቡት፣ ጭልም ያለ ላይብራሪ ውስጥ ገብታችሁ ስታነቡ ሞር በምንም ተአምር አታነቡም፣ ይጨንቃችኋል። ስለዚህ እወጣለሁ ነው የምትሉት። አያችሁ ላይቲንግ ከሚባለው በላይ ጥናታችሁ ላይ ሞር የሆነ አፌክት ያደርጋል። ምክንያቱም ለአእምሯችሁ አንድ ነገር ነው ያስተማራችሁት። እስፔሻሊ ማታ ማታ መብራት አጥፍታችሁ የምታነቡ ከሆነ አእምሯችሁ የሚያስበው ማታ ማታ መብራት መጥፋት አእምሯችሁ የሚያገናኙ ከእንቅልፋችሁ ጋር ነው። ስለዚህ መብራት ሲጠፋ ዳይሬክትም ኢንዳይሬክትም አእምሮ የተኛ እያላችሁት ነው ማለት ነው። አንድ ቀላል ኤግዛምፕል ልንገራችሁ። ፓቭሎቭ ቲዮሪ የሚባል አንድ ቲዮሪ አለና አይ ቲንክ ይህ ቲዮሪ የቻርልስ ዳርዊን ቲዮሪ ነው የሚባለው። ስለዚህ ሞር ገብቼ አልናገርም፣ ሌላ ጊዜ እናየዋለን። ግን ፓቭሎቭ ቲዮሪ የተባለበት ምክንያት ከቻርልስ ዳርዊን ልክ ፓቭሎቭ ያን ነገር ኤክስፐሪመንት ስላደረገው ነው ማለት ነው። የምታውቁት ከሆነ ቲዮሪን ልክ ፓቭሎቭ ደውል ሲደውል ውሾቹ እየሮጡ ይመጣሉ። ምክንያቱም ደውል ሲደውል ሁሉ ጊዜ ለውሾቹ ምግብ ይሰጣቸው ነበርና ይህን ነገር ብዙ ጊዜ አለማመዳቸውና ልክ ደውል ሲደወል ውሾቹ ምራቃቸው ይመጣሉ፣ ወይም ምራቃቸው መጥተው ምግብ እንደሆነ ነው የሚያስቡትና የውሾቹ አእምሮ በአንድም ነገር ሆነ በተዘዋዋሪ ነገር ደውል ሲደወል ሁሉ ጊዜ ምግብ የሚሰጣቸው ነበር ይመስላችሁ። አያችሁ አእምሯችንም እንዲህ ነው። ሁሉ ጊዜ መብራት ሲጠፋ ያስለምርነው አእምሯችንን እንድተኛ ነው። ስለዚህ እመኑኝ መብራት አጥፍታችሁ ስፔሻሊ ወይም በጣም ላይቲንግ የፈዘዘ ቦታ ላይ የምታጠኑ ከሆነ 100% እርግጠኛ ሆኜ የምነግራችሁ ሪሊ አም ሹር ነኝ ረጅም ሰዓት አታጠኑ። ምክንያቱም የደበዘዘ መብራት ከሆነ ሩማችሁም ክፍላችሁ ጨለምለም ያለ ከሆነ ምንም አእምሯችሁ እንዲተኛ ነው ትዕዛዝ እያስተላለፋችሁለት ያለው ማለት ነው። ስለዚህ ስፔሻሊ ማታ ማታ ላይ ላይቲንግ ያለበት ቦታ ላይ ብታጠኑ በጣም አሪፍ ነው ብዬ አስባለሁ። ሁለተኛው ነገር አይ ቲንክ ይሄን ነገር